ፊልሙ የሚጀምረው ሳጌ በተባለች ያልተለመደ ስጦታ በተሰጣት ታናሽ ልጅ ነው። ለቆንጆ ወንዶች ስሜቷን ከመግለጽ ፈጽሞ አታፍርም። በአንድ የክፍል ጓደኛዋ ላይ ፍቅር ሲያድርባት ወዲያውኑ ትነግረዋለች። ለእሷ በሚያስደንቅና በሚያስደስት ሁኔታ እሱም እንደሚወዳት ይነግራታል። ሳጌም በደስታ እንባዋን ታፈስሳለች። ነገር ግን ዕጣ ፈንታ ጨካኝ ነው። በማግስቱ ወዲያውኑ ልጁ ወደ ሌላ ትምህርት ቤት ይዛወራል። ሳጌን ደግሞ ልቧ ተሰባብሮ ይቀራል። ዓመታት ያለፉ ሲሄዱ ሳጌ ትለወጣለች። የፀጉሯ ቅርጽ ከአንዲት መንታ እህቷ ካይ በተለየ መልኩ ቀጥ ብሎ መቆየት ያቆማል። ይህ ልዩነት በአባቷ የቅናት ባህሪ የተወረሰ እንደሆነ ማሰብ ትጀምራለች። በኋላ ላይ ጎረቤት ላለ ልጅ በድብቅ ፍቅር ታደርባለች። ለእሱም ስጦታ ታዘጋጃለች። ፍቅሯን ለመግለጽ ድፍረት በተሰበሰበችበት ቀን ልጁ ወደ በሯ መጥቶ ያንኳኳል። ነገር ግን የሚፈልገው ሳጌን ሳይሆን እህቷን አይን ነበር። ይህ መራራ ተሞክሮ ሳጌ ለራሷ አንድ ቃል እንድትገባ ያደርጋታል፣ ዳግመኛ ፍቅሯን ላለመግለጽ። ይህ ቃል የተሰበረው በባህር ዳርቻ ላይ ኃይንን ስታገኘው ነው። እንደ ማዕበል በሚያምርና በሚማርክ አካላዊ ቁመናው ልቧን በቅጽበት ይገዛዋል። በማግስቱ አይን ትምህርት ቤት ሲመጣ የሁሉንም ሰው አድናቆት ይቸራል። ነገር ግን ሁሉም ሰው በሚያስገርም ሁኔታ ኃይል ለሳጌ እጁን እያወዛወዘ ሰላምታ ይሰጣታል። ሳጌም በድንጋጤ ጓደኞቿም በጉጉት ይተያያሉ። በነበረችበት ማፈር የባህር ዳርቻ ላይ በአጋጣሚ እንደተገናኙ ለጓደኞቿ ታስረዳለች። በክፍል ውስጥ ሳጌ የፈተና ውጤት ሲለቀቅ አይን በመቶዎቹ ውስጥ እንዳለ እና ለምሽት ራስን የማጥናት ክፍል እንደሚገባ ታያለች። በዚያ ክፍል ውስጥ ፍቅርን መግለጽ ስኬትን እንደሚያረጋግጥ ወሬዎች ቢኖሩም ሳጌ ግን ተስፋ ትቆርጣለች፣ ምክንያቱም ውጤቷ እዚያ ለመግባት በቂ አልነበረም። በእረፍት ሰዓት እሷና ጓደኞቿ ኃይን የቅርጫት ኳስ ሲጫወት ይመለከታሉ። በአድናቂ ልጃገረዶች የተከበበው ኃይንን ለመሳብ ሳጌ መጠጥ ገዝታ ስሟን ትጽፍበትና የካንቲን ባለቤቱ እንዲያደርስላት ትጠይቀዋለች። ነገር ግን ባለቤቱ መጠጡ ለማን እንደሆነ አስቀድሞ ያውቃል፣ ምክንያቱም በዚያ ቀን ብዙ ልጃገረዶች ተመሳሳይ ጥያቄ አቅርበው ነበር። ከትምህርት ቤት ውጭ ሳጌ ለአይን የውሃ ጠርሙስ የያዘችውን የጠጉር ኩርባ ያላት ጓደኛዋን ትገናኛለች። ከትምህርት ቤት በኋላ ሳጌ አይን እንደገና እንዲመጣ ተስፋ በማድረግ ወደ ባህር ዳርቻ ትመለሳለች። ባህሩ ውስጥ እየጠበቀችው ሳለ ኃይን ሳይሆን ሌላ ወጣት ብቅ ይላል። የወደቀባትን የስም ካርድ ያነሳላታል። ሸሚዟም ወደ ውሃው ሲንሳፈፍ ሊይዝላት ሲል ውስጥ ይገባል። መዋኘት ስለማይችል ሳጌ በፍጥነት ልታድነው ትሮጣለች። ወደ ባህር ዳርቻ አውጥታው ልታድነው የሲፒአር እርዳታ መስጠት ትጀምራለች። ከንፈሯ ሊነካው ሲል በድንገት ይነቃል። ሳጌ በንዴትና በአፍረት ተውጣ በጥብቅ ትገጸዋለች። ነገር ግን በውስጧ ከሞት በመትረፉ እጅግ እፎይታ ተሰምቷታል። በማግስቱ ያው ልጅ ዙክ ወደ ሳጌ ትምህርት ቤትና ክፍል ተዛውሮ ይመጣል። ከደረሰበት አደጋ የተነሳ እግሩ በፕላስተር የታሰረ ሲሆን ሁለቱም ወዲያውኑ ይተዋወቃሉ። መምህሩ ዙክ ከእነሱ ዕድሜው እንደሚበልጥ ይነግራቸዋል። የዩኒቨርሲቲ መግቢያ ፈተና ወስዶ ባለማለፉ ወደ ትምህርት ቤት ተመልሶ ለመማር እንደተገደደ ይገልጻል። ሳጌ በአክብሮት ሰላምታ ብትሰጠውም እሱ ግን ቀዝቃዛ ፊቱን አሳይቶ ምንም አልተናገረም። በሚቀጥለው ማለዳ በፕላስተር የታሰረውን እግሩን እየጎተተ ሲቸገር ታየዋለች። ልትረዳው ብትሞክርም እምቢ ብሏታል። ተቆጣጣሪው መምህር ዜዮን ግን ሥራ ፈቶ እንደቆመ በመንገር ዙክን እንዲረዳ ያዝዘዋል። በኋላ ላይ ሳጌ የስም ካርዷን ስላላደረገች ትገሰጻለች። ካርዷ እንደጠፋባት ውሸት ትናገራለች። በእውነቱ ግን ካርዷ አሁንም ዙክ እጅ ነበር፣ እሱም አልመለሰላትም ነበር። ምሳ ሰዓት ላይ ሳጌና ጓደኞቿ ለዙክ ምግብ ያመጣሉ። በእነሱ ደግነትም በጣም ይደነቃል። ሌሎች ልጆች ሳጌ በእውነት በባህር ዳርቻ እንዳዳነችው ሲጠይቁት ዙክ ዝም ይላል። ነገር ግን ሳጌ በኩራት ጣልቃ በመግባት ያደረገችውን ትናገራለች። ሳቅ እያለች አሁን ዕዳ እንዳለበትና ብዙ ነገሮችን ማድረግ እንዳለበት ትነግረዋለች። ዙክም እምቢ ማለት አልቻለም። በኋላም ጓደኞቿ አዲስ የስም ካርድ ይሰሩላታል። ዙክ መጀመሪያ የነበረውን ካርድ ሊመልስላት ተቃርቦ ነበር። ነገር ግን አንድ ሰው ምናልባት የወሰደልህ የስም ካርድን እወዳለሁ ብሎ ሊሆን ይችላል ሲል ሲሰማ የዘረጋውን እጁን በጸጥታ ይመልሳል። በዚሁ ጊዜ ሳጌ ልቧ የሃያን ብቻ እንደሆነ ደጋግማ ትናገራለች። እሱን እወዳለሁ፣ ሌላ ሰው የሚገባበት ቦታ የለኝም ስትል ታውጃለች። ይህንን እንደተናገረች በድንገት አንድ ኳስ ወደ እሷ ትበራለች። ልትመታ ስትል በመጨረሻው ቅጽበት ኳሷ ተረገጠች። በዚያ የቆመው ሃያን ሲሆን በቀጥታ ወደ እሷ እየተራመደ ነበር። ሃያን ሳጌን በኳስ በአጋጣሚ ከመታ በኋላ ወዲያውኑ ይቅርታ ጠየቀና ስጋቱን ገለጸ። ሳጌን በአፍረትና በደስታ ስሜት አይኗን ወደ ታች አቀረቀረች። ጓደኞቿ ወዲያውኑ ከእሷ ጋር ለማውራት ሰበብ ፈልጎ እንደሆነ በማሾፍ ተሳለቁባት። ዙክ ግን ነገሩን በጭራሽ እንደዚያ ያላየውም ነበር። በክፍል ውስጥ የሳጌ የቅርብ ጓደኞች የኢንቾንግ ጸጉር እንደምንም ታምር ተስተካክሎ ቀጥ እንዳለ ነገሯት። ደንግጣና ተደንቃ ሳጌ እውነታውን ለማረጋገጥ ወደሚቀጥለው ክፍል በፍጥነት ሄደች። ነገሩ እውነት ነበር። እሷም ሁልጊዜ ትመኘው የነበረው ነገር ነበር። ስትጠይቅም ኢንቾንግ ጸጉሯን በጃንግማይ ሳሎን በ200 ሺህ ዋጋ እንዳስተካከለችው ሰማች። ይህ ጉጉትና ተስፋ ሳጌንና ጓደኞቿን ወደ ሳሎኑ እንዲሄዱ አደረጋቸው። የሳጌ ጸጉር በተፈጥሮ እጅግ የተጠቀለለ ቢሆንም የሳሎኑ ባለቤት ልትቀይረው እንደምትችል አረጋገጠችላት።
ቤት ስትመለስ የቆጠበችውን ገንዘብ ሁሉ ሰበሰበች። ነገር ግን መጠኑ ለሕክምናው ከሚያስፈልገው በጣም ያነሰ ነበር። ልቧ ተሰብሮ በቃ እንዲሁ ለማየት ወደ ሳሎኑ ተመለሰች። በድንገትም ዙክ የሳሎኑን ባለቤት እማማ ብሎ ሲጠራት ሰማች። በጭንቅላቷ ውስጥ በጣም አስገራሚ ሐሳብ ተፈጠረ። በማግስቱ ዙክን ከዚህ በፊት ካደረገችው በተለየ መልኩ ባልተለመደ ሙቀት መያዝ ጀመረች። ከትምህርት ቤት በኋላ ልክ ሳሎኑ ውጭ በአጋጣሚ እንደተገናኙ በማስመሰል እዚያ ምን እንደሚሠራ ጠየቀችው። እሱም ሳሎኑ የእናቱ እንደሆነ ነገራት። ሳጌ ምንም ሳታመነታ ወደ ውስጥ ገብታ የዙክ የቅርብ ጓደኛ እንደሆነች አስተዋወቀች። እንዲያውም በባህር ዳርቻ ሕይወቱን እንዳዳነች ለእናቱ አስታወሰች። ትምህርት ቤት ውስጥ እንደምትከታተለው ቃል ገባች። በምላሹም ፀጉሯን ማስተካከል እንደምትፈልግ ፍንጭ ሰጠች። እናቱ ፈገግ ብላ የዙክ እግር ፕላስተር ሲፈታ እንደምታስተካክልላት ተስማማች። ከዚያን ቀን ጀምሮ ሳጌ በዙክ የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ ተሳተፈች። ወደ ክፍል ታደርሰዋለች፣ በትምህርቱ ትረዳዋለች እና በሰላም ቤት መድረሱን ታረጋግጥ ነበር። እንዲያውም የሳሎኑን ዳግም መከፈት ለማስተዋወቅ እናቱ የምታሰራጨውን በራሪ ወረቀት በመለገስ ረድታለች። በአንድ የዝናባማ ከሰዓት በኋላ ጥገኝነት እንዲያገኙ ወደ አባቷ መጋዘን ወሰደችው። የአባቷንም ልብስ አበደረችው። በውስጡም የሳጌ የኮሚክ መጽሐፍት ክምር ተደርድሮ ነበር። ሳጌ ማንበብ ይወድ እንደሆነ ስትጠይቀው ዙክ ከዚህ በፊት እንደማያውቅ በመናገሩ ተገረመች። እሷም በጣም የሚወዷቸውን መጽሐፍት መርጣ ሰጠችው። በማንኛውም ጊዜ እንዲገባ የመጋዘኑን ቁልፍ ሰጠችው። በሌላ በኩል ሳጌ እና ጓደኞቿ ለአያን ፍቅራቸውን ለመግለጽ የኦሪጋሚ መቁጠሪያዎችን መስራት ጀመሩ። ተቀናቃኛቸው ሚጂ 1000 እንደምትሰራ ሲሰሙ እነሱ 10,000 ለመድረስ ወሰኑ። ዙክ ይህንን ዕቅድ ሲሰማ በዝምታ ሊወጣ ቢሞክርም ሳጌ ለታላቁ ቀን ፀጉሯን ለማስተካከል የእሱ ሚና ወሳኝ እንደሆነ በመግለጽ አስቀረችው። እሱም በግድ እየሠራ አብሯት መቁጠሪያዎቹን መፍጠር ጀመረ። በኋላ ላይ ሳጌ ለአያን ፍቅሯን ለመግለጽ ትክክለኛው ቦታ እንደሆነ የምታምነውን የምሽት ራስን የማጥናት ክፍል መቀመጫ እንዲቀያይሩላት አንድ የክፍል ጓደኛዋን ብትለምንም የፈተና ውጤቱ እንደሚቀንስበት በመስጋት እምቢ አላት። መበሳጨቷን ያየው ዙክም በንዴት እዚያ ቦታ ፍቅርሽን ብትገልጪ እሱ ይወድሻል ብለሽ ታስቢያለሽ? ሀያን ዕውር ይመስልሻል? ምንም ዕድል የለሽም፣ ጊዜሽን አታባክኚ ብሎ መራራ ቃላት ተናገረ። ይህ ንግግሩ የሳጌን መንፈስ አደቀቀው። በዚያ ምሽት ሳጌ እያለቀሰች ወደ ዙክ ቤት ሄዳ የኦሪጋሚ መቁጠሪያዎች ያለበትን ማሰሮ ትታለት በዝምታ ተመለሰች። በኋላ ወደ አባቷ መጋዘን ስትመለስ በሩ ክፍት ሆኖ አገኘችው። ውስጥም ዙክ የእሷን ሕልም እንደያዘ የኮሚክ መጽሐፍትን እያነበበ ነበር። ሳጌ ፀጉሯን እስካላስተካከለች ድረስ ሀያን እንደማትወደው እንደምታምን ነገረችው። በዚህ ጊዜ ዙክ ባለፉት ጥቂት ቀናት ለእሷ በድብቅ ሲሰራቸው የነበሩ መቁጠሪያዎች የሞላበት ማሰሮ አወጣ። ሳጌ እነዚህ መቁጠሪያዎች ምን ማለት እንደሆኑ ስትጠየቅ የእኔ ያንተና የጓደኞቼ ስሜት ያለባቸው ናቸው። ሀያን ቢቀበለኝም ባይቀበለኝም ይህንን ማሰሮ አብረን ያሳለፍነውን ጊዜ ለማስታወስ አቆየዋለሁ አለችው። በማግስቱ ሳጌ ወደ ትምህርት ቤት ልትወስደው ወደ ዙክ ቤት ስትሄድ የዙክ እግር ከፕላስተር ነፃ ሆኖ አገኘችው። በጣም ተደሰተች። እናቱም የገባችውን ቃል በማስታወስ ፀጉሯን ማስተካከል እንደምትችል ነገረቻት። ሳጌ ፈገግ ብትልም ለአያን ፍቅሯን የምትገልጽበት ቀን በፊት እስኪደርስ ድረስ ለመጠበቅ ወሰነች። በትምህርት ቤት የተማሪዎች ውጤት ሲለቀቅ የዙክ ስም ከከፍተኛዎቹ ተርታ ተሰለፈ። ሳጌ ወደ ራስን የማጥናት ክፍል መግባት እንደምትችል ስለሚያውቅ ነበር ዙክ ደከመኝ ሰለቸኝ ሳይል የተማረው። ዙክ ለሳጌ ያለውን መቀመጫ በራሱ ፈቃድ ሲለዋወጥላት የሳጌ ልብ ለመጀመሪያ ጊዜ በዙክ ላይ መምታት ጀመረ። ሳጌ ደስታዋን ከመግለጿ በፊት ግን ሌላ ያልተጠበቀ ዜና ሰማች። ሀያን በፈተና መውደቁ ተሰማ። ዕጣ ፈንታ እንደገና ከሕይወቷ ጋር እየተጫወተባት ያለች ይመስል ነበር። አንድ ቀን አንድ ጎረቤት ወደ ሳጌ ቤት መጥቶ የፀጉር አስተካካዩ የጃንግሚ ቤተሰብን ጉዳይ ከእናቷ ጋር ሲያወራ ሰማች። የጃንግሚ ልጅ ዙክ በትምህርት ቤት ብሩህ ተማሪ እንደሆነና አባቱም በታዋቂ የዩኒቨርሲቲ ሆስፒታል ፕሮፌሰር እንደነበሩ ተነገረ። የሳጌ እናት እንዲህ ያለ ስኬታማ ቤተሰብ ለምን እዚህ ሰፈር ሊመጡ እንደተገደዱ ጠየቀች። ጎረቤቷም የሚያሳዝነውን እውነት ነገረቻት። አባቱ በቅናት የተጠመደ ሰው እንደነበረ፣ ሚስቱን ይበድል እንደነበርና ቁጣውንም በልጁ ላይ ያወርድ እንደነበር፣ በዚህም የተነሳ ልጁ ተጎድቶ ተገሎ ትምህርትና ፈተናዎችን መቅረት እንደነበረበት ገለጾች። በአጠገብ ቁጭ ብላ የሰማችው ሳጌ ልቧ በእጅጉ ተጎዳ። በዚያ ምሽት አባቷ መጋዘን ሲያልፍ መብራቱ ሲበራ አየች። በውስጡም አባቷ ከዙክ ጋር ፈጣን ኑድል ሲበሉ አየች። አባቷ እንዲያውም ብዙ ካሜራዎች እንዳሉ በመንገር አንድ ካሜራ ለዙክ ሰጠው። በማግስቱ ጠዋት ትምህርት ቤት ሳጌ ስለሚመጣው የሽርሽር ፕሮግራም የሚገልጽ ፖስተር አየች። ወዲያውኑ ለአያን ፍቅሯን የምትገልጽበት ፍጹም አጋጣሚ አድርጋ አሰበችው። ጓደኞቿ እያወሩ እያለ ሀያን ሲያልፍ እንደተለመደው እጁን እያወዛወዘ ሰላምታ ሰጣት። የሳጌ ልብ እንደገና መታ። በጂም ክፍለ ጊዜ ሁሉም ሰው ለኳስ ጨዋታ ተጣምሮ ነበር። አንዲት ልጅ ሀያንን በፍጥነት ስለመረጠችው ሳጌ ከዙክ ጋር መጣመር ነበረባት። ጨዋታው ሲጠናከር ሀያን ወደ ሰማያዊ ቡድን ኳስ ሲመታ ሳጌ ልትመታ ተቃርባ ነበር። ነገር ግን ዙክ ደጋግሞ ጋረዳት። በመጨረሻ ግን ሳጌ በፍቅር ስሜት ተገፋፍታ ሀያንን ለመጠበቅ ራሷን በኳሱ ፊት ለፊት ወረወረች። ይህ ድርጊቷ ዙክን በእጅጉ አሳዘነው።
በዚያው ምሽት ሳጌ በጨዋታው ወቅት ስላዳነችው ሃያን ምስጋና የያዘ የድምፅ መልእክት ደረሳት። ሳጌ በደስታ ተውጣ ነበር። ነገር ግን በጥቂት ደቂቃዎች ውስጥ ሌላ መልእክት መጣ። ይሄኛው ከዙክ ነበር። ድምፁ በስጋት ተሞልቶ ነበር። ሕመም ይሰማት እንደሆነ ጠየቀ። እሷን ብቻዋን በመተው ራሱን ገሰጸ። እልህኛ እንዳትሆንና ለፈጣን ማገገም ቅባት እንድትገዛ ነገራት። ሳጌ ሁለቱንም መልእክቶች ስታዳምጥ ስሜቷ ተቀላቀለ። አንዱ በከፍተኛ ደስታ ሲያጥለቀልቃት፣ ሌላኛው ደግሞ በሙቀትና ግራ መጋባት አሞላት። በኋላም ፀጉር ሳሎን ስትሄድ የዙክ እናት ፀጉሩን እንድታጥበው ጠየቀች። በዚያ ቅርርብ ሁለቱም እጅግ ተጨነቁ። ነገር ግን ዙክ በስህተት ሻምፑ ከመቀባቱ በፊት ኮንዲሽነር ሲጠቀም እናቱ ግራ ተጋባች። ምክንያቱም ዙክ እንደዚህ አይነት ስህተት ፈጽሞ አይሰራም ነበር። ዙክ በፍጥነት ሰበብ ፈጥሮ ወጣ። ሳጌም ስለ ስሜቱ መጠራጠር ጀመረች። የሽርሽር ጉዞው ደረሰ። አውቶቡሱ ሲሞላ ሳጌ ሁሉም ሰው በሚደነቅበት ቀጥ ያለና የሚያብረቀርቅ ፀጉር ተሳፈረች። ዙክ ከኋላ ተቀምጦ በዝምታ ይመለከት ነበር። ስሜቱ ደብዛዛ ነበር። በሽርሽር ቦታው ሳጌ የኦሪጋሚ መቁጠሪያ ማሰሯን በጥንቃቄ በሃያን ወንበር ላይ አስቀመጠችው። በዚያ ምሽት ቡድኑ ለፍቅር መግለጫዋ ልዩ ቦታ አዘጋጁላት። በምልክቶች እየተመራ ሃያን ደረሰ። እዚያ ብቻዋን እየጠበቀችው ስታገኘው ተገረመ። ስለ ቀጥተኛ ፀጉሯ አደነቀ። ስለ መቁጠሪያው ማሰሯ ሞገሰ እና ስላዳነችውም እንደገና አመሰገነ። ከዚያም ሃያን ስለዚያ የባህር ዳርቻ ቀን አነሳ። ሁለታቸው ብቻ እንደሚያውቁት ተናገረ። ሳጌ በድንጋጤ ቀዘቀዘች። ዙክም እዚያ እንደነበረ አያውቅም ነበር። በዚያ ቅጽበት ዙክ በዝምታ ሲሄድ አየችው። ልቧ ተረበሸና እውነታው ተገለጸላት። ወደ ሃያን ዞራ እንዲህ አለችው፣ በጣም እወዳለሁ፣ ፍቅሬን ለመግለጽም ነው እዚህ ያመጣሁ። ነገር ግን ልናገር ስል ሌላ ሰው በአእምሮዬ ይመላለስ ነበር። መወደድ እንዳለብኝና ለአንድ ሰው ብዬ ቆንጆ መሆን እንዳለብኝ አስቤ ነበር። ነገር ግን ከእርሱ ጋር ስሆን ራሴን መለወጥ አያስፈልገኝም። ልክ እንደ ራሴ መሆን እችላለሁ። የምትናገረው ሰው ከሌላ ማንም ሳይሆን ዙክ ነበር። ሳጌ ወደ ጓደኞቿ ተመለሰች። ጓደኞቿ ፍቅሯን መግለጿ እንደተሳካላት ለማወቅ ጓጉተው ነበር። እሷ ግን ምንም መልስ አልሰጠችም። ነገር ግን አይኖቿ በዝምታ ዙክን ይከተሉ ነበር። በማግስቱ ዙክ ምን እንደተፈጠረ ባለማወቁ በየቦታው ሳጌን ማፈግፈግ ጀመረ። በዚያች ምሽት ከመጋዘኑ ውስጥ ሲያበራ የነበረውን መብራት አየ። በውስጡ ሳጌ እንደምትጠብቀው እያወቀ በስሜቱ ተረብሾ ከመግባቱ በፊት ለጥቂት ጊዜ አመነታ። መጋዘኑ ውስጥ ባለው ጠረጴዛ ላይ ሳጌ ለዙክ አዳዲስ መጻሕፍትን በጸጥታ አዘጋጅታ ነበር። ሁለቱም ለጥቂት ጊዜ ዝም ብለው ተቀመጡ። ማንም ድምፅ ለማውጣት አልደፈረም። በመጨረሻ ሳጌ ወደ እሱ ዞር ብላ በለውሳስ ስለ ፍቅር መግለጫው ምን እንደተፈጠረ አትጠይቀኝም? ማወቅ አትፈልግም ስትል ጠየቀችው። ለሃያን ፍቅሯን እንዳልገለጸችለት ነገረችው። ዙክ ተገርሞ ለምን ሲል ጠየቀ። ሳጌ በፈገግታ ምክንያቱም በትምህርቴ ላይ ማተኮር ስለምፈልግ ነው። ግን ለሌሎች አትናገር፣ እነሱ ማሳዘን አልፈልግም። የዩኒቨርሲቲ መግቢያ ፈተና ሲደርስ አንድ ትልቅ ከረሜላ ግዛልኝ፣ ምናልባት የተሻለ ውጤት እንዳመጣ ይረዳኛል አለችው። በማግስቱ ትምህርት ቤት ሳጌ ዙክ ከኩርባ ፀጉሯ ጓደኛዋ ኢን ጋር ሲያወራ ስታይ ልቧ ትንሽ ተረበሸ። የምቀኝነት ስሜት ተሰምቷት የነበረ ቢሆንም ለመደበቅ ሞከረች። በዚያች ምሽት የዙክ እናት ሶፋው ላይ ትልቅ ስጦታ ተቀምጦ አየች። ስለምን እንደሆነ ስትጠይቀው ዙክ ሳጌ ትልቅ ከረሜላ እንዲገዛላት እንደጠየቀችው ነገራት። ከዚያም ለእናቱ የሚቀጥለው ዓመት የዩኒቨርሲቲ መግቢያ ፈተና ለመውሰድ እንዳሰባ በሰራት። እናቱ በጣም ደነገጠች፣ ምክንያቱም ከዚህ በፊት ፈተና ከመውሰድ ይልቅ መሞት እንደሚመርጥ ትናገር ነበር። ብዙም ሳይቆይ ዙክ ሳጌ የጠየቀችውን ትልቅ ከረሜላ ይዞ ወደ ቤቷ ሄደ። ሊሄድ ሲል ሳጌ በድንገት አስቆመችውና ከኢን ጋር ቅርብ እንደሆኑ ጠየቀችው። እሱም ምንም ሳያቅማማ በፍጹም እንዳልሆኑ አረጋገጠላት። ለፈተናዋ መልካም ዕድል ተመኝቶላት ሄደ። የመግቢያ ፈተናው ቀን ደረሰ። መልካም ምኞት ከሚመኙላት ሰዎች መካከል ሳጌ አንድ ልዩ ድንገተኛ ስጦታ አገኘች። ከአንድ ደስተኛ የድብ ጭንብል የለበሰ ሰው ትልቅ የስጦታ ቦርሳ ተሰጣት። ጭንብሉን ሲያወልቅ ከቶ ሌላ ሳይሆን ራሱ ዙክ ነበር። ልቧ በሙቀት ተሞላ። ውጤት እስኪወጣ ባሉት ቀናት የሳጌ ጓደኞች ቅመም ያለበት የሩዝ ኬክ ለመብላት ተሰበሰቡ። ነገር ግን ሳጌ እናቷን መርዳት እንዳለባት ተናግራ ተለየቻቸው። ዙክም ቤት ሥራ እንዳለው ተናግሮ ወጣ። ተጠርጥረው የነበሩት ጓደኞቻቸው ሲከታተሏቸው ሳጌና ዙክ በድብቅ ሲገናኙ በማየታቸው እጅግ ተገረሙ። በኋላም ሳጌና ዙክ ለመጀመሪያ ጊዜ በተገናኙበት የባህር ዳርቻ ተገናኙ። ሳጌ በዚያ ቀን ለምን ወደ ባህሩ እንደገባ ጠየቀችው። አይኖቹ ጨልመው በዚያን ጊዜ በደረሰበት ከፍተኛ ጭንቀት ምክንያት ማዕበሉ ቢወስደው ምን ሊፈጠር እንደሚችል ያስብ እንደነበር አብራራላት። ነገር ግን በውሃው ውስጥ እሷ ስትዋኝ ሲያይ መገኘቷ እንደገና ወደ ሕይወት እንዲመለስ አደረገው። ቀስ ብሎ እስካሁን ሲይዘው የነበረውን የስም ካርድ ሰጣት። ያዳነችውን ሰው ለማስታወስ ሲል ብቻ እንደያዘው ተናገረ። እጇን በእርጋታ ይዞ አይኗን እያየ እንደሚወዳት ነገራት። ወደ ቤት ሲመለሱ ሁለቱም መለያየት አልፈለጉም ነበር። እጆቻቸው ተሳስረው ሳለ ሳጌ ወደ እሱ ጠጋ ብላ በከንፈሮቹ ላይ ፈርታና በእርጋታ ሳመችው። ጉንጮቿ በእሳት ቢቃጠሉም ልቧ ግን ሰላም አገኘ። ወደ ቤት ሲመለስ የዙክ እናት እሁድ ዕለት አዲስ የፀጉር ማድረቂያ ለመውሰድ ወደ ሴውል መሄድ እንዳለባት ነገረችው።
አብሯት እንዲሄድ ብትጠይቀውም እሷ እምቢ በማለት ሱቁን እንዲጠብቅ አዘዘችው። በማግስቱ ሳጌ የቤተሰብ ሽርሽር ነበራት። ከመሄዷ በፊት ለዙክ መደወል አልረሳችም። በንግግራቸው መሃል ስለ እሁድ ማለትም ስለ ተቀጣጠሩበት ቀን በተደጋጋሚ ታስታውሰው ነበር። ከዚያ በኋላ ወዲያውኑ ሳጌ ለቅርብ ጓደኞቿ ደወለች። በባህር ዳርቻው ለዙክ ለምታደርገው ታላቅ የፍቅር መግለጫ ሁሉንም ነገር እንዲያዘጋጁላት ጠየቀቻቸው። በመጨረሻም ያ ልዩ እሁድ ደረሰ። ቡድኑ ቦታውን በማስጌጥ ሥራ ሲጠመድ ሳጌና ዙክ ቀድሞ ደርሰው ነበር። ይህንን ሲያዩ ሁሉም እንደ ዕቅዳቸው በተመደቡበት ቦታ በፍጥነት ተደበቁ። ትንሽ ራቅ ብላ የቆመችው ሳጌ ለጓደኞቿ እንዲያቆሙ ምልክት ብታሳያቸውም የሰጠችውን ትርጉም ሊረዱት አልቻሉም። በትክክል በዚያ ቅጽበት ዙክ አንድ የጽሑፍ መልእክት ደረሰውና ስልክ ለመደወል ትንሽ ፈቀቅ ማለት እንዳለበት ነገራት። መልእክቱን ሲያነብ ፊቱ ጨለመ። እናቱ ሆስፒታል ገብታ ነበር። ሳጌ ይቅርታ ጠይቆ በፍጥነት ወደ ሴውል ሮጠ። ሆስፒታሉ እንደደረሰም እናቱን ንቃተ ህሊናዋን ስታ በአልጋ ላይ አገኛት። አባቱን በአጠገቧ በብርድ ቆሞ ነበር። አባቱ እናቱ ደረጃ ላይ ወድቃ እንደሆነ ተናገረ። አባቱ የድጋፍ ስሜት ከማሳየት ይልቅ እናቴው የዙክን ትምህርት እንዳበላሸችና እንደ እናት እንደወደቀች በመናገር ተጠያቂ ማድረግ ጀመረ። ዙክ አባቱ እየዋሸ እንደሆነና እናቱ በእርግጥ እንደተገፋች እርግጠኛ ስለነበረ የቡጢውን አጥብቆ ያዘ። አባቱ ቁጣውን ችላ ብሎት ወደ ቤት እንዲሄድ አዘዘው። ቀናት አለፉ። ማንም ሰው ዙክን ማግኘት አልቻለም። ሳጌ እና ጓደኞቿ ቤታቸው ሲሄዱ ሱቁ ተዘጋግቶና ለኪራይ የሚል ምልክት ተለጥፎበት አዩ። ግራ በመጋባትና በመጨነቅ የሳጌ አእምሮ የአባቱ የዩኒቨርሲቲ ሆስፒታል ፕሮፌሰር መሆኑን አስታወሰ። ተስፋ በመቁረጥ ወደ ከተማው አውቶቡስ ተሳፈረች። ሆስፒታሉ ውስጥ የጃንግሚን ክፍል ጠይቃ ስትሄድ የውስጡን አስፈሪ ንግግር ሰማች። የዙክ አባት ሚስቱንና ልጁን በብርድ ድምፅ ወደ አሜሪካ እንደሚወስዳቸውና ዳግመኛ ወደ ቤት ከተመለሱ ከቁጥጥሩ መቼም እንደማያመልጡ ሲዛታቸው ሰማች። እናትና ልጅ እያለቀሱ ነበር። ምንም መውጫ መንገድ አልነበራቸውም። በሩ ውጭ የቆመችው ሳጌ እያንዳንዱን ቃል ስትሰማ ልቧ በስጋት ተሰበረ። በዚያች ምሽት ሳጌ ከሕዝብ ስልክ ደወለች። የዙክ ድምፅ ሲሰማ ቀዘቀዘች። ልቧን እያደቀቀ ሐሳቧን የለወጠች የሚመስሉ ቃላትን ተናገረች። በድምፅዋ እየተንቀጠቀጠች ለዙክ እንዲህ አለችው፣ እስካሁን ያየው እንደ ጓደኛ ብቻ ነው። ይህንን የምነግርህ እንዳትሳሳት ነው። ከዛሬ በኋላ መገናኘት አያስፈልገንም። ይህንን የተናገረችው ልቧ ስለፈለገች ሳይሆን እሱ የሚገኝበትን የማይቻል ሁኔታ ስላየች ነው። በእሷ ምክንያት ሁሉንም ነገር እንዲሰዋ አልፈለገችም። በዚያች ምሽት ሳጌ ለዘላለም የምትወደው ልጅ ለመጨረሻ ጊዜ እንደምታናግረው እያወቀች እያለቀሰች አደረች። ከቀናት በኋላ የትምህርት ቤቱ የምረቃ ሥነ ሥርዓት ተካሄደ። ሳጌ መምህሮቿን በማስገረም በክብር ተመረቀች። ለፎቶ ስትስቅና ሰርቲፊኬቷን ስትይዝ ልቧ ግን በሐዘን ተሞልቶ ነበር። የዓመቱ መጽሐፍ ላይ የክፍል ጓደኞቿን ምስል ማየቷን ናፍቆቷን ይበልጥ አባባሰው። የትዝታዋን ክብደት መሸከም ስላልቻለች አብረው ያሳለፉት ጊዜ የቀዘቀዛበት ወደሚመስለው መጋዘን ሄደች። በመደርደሪያው ላይ ዙክ የተወውን ማስታወሻ ደብተር አገኘች። ሽፋን ላይ በእጅ ጽሑፉ የፍቅር ማስታወሻ የሚሉ ቃላት ተጽፈው ነበር። ማስታወሻ ደብተሩን ስትገለብጥ የእሷንና የጓደኞቿን ምስሎች በተከታታይ አገኘች። በእያንዳንዱ ምስል ላይ ዙክ የእሷን የፊት ገጽታዎች የሚገልጹ አጫጭር ማስታወሻዎችን ጽፎ ነበር። ደስተኛ ስትሆንም ሆነ ስታዝን፣ ስትስቅም ሆነ ስታለቅስ የእሷን ነገር ሁሉ ይወደው ነበር። ምክንያቱም ፍጹም ስለሆነች ሳይሆን ሳጌ ስለሆነች ብቻ። እሷ በባህር ዳርቻ ያዳነችው ልጅ ብቻ አልነበረችም። ከጨለማ ሕይወቷ ያወጣት፣ ከገዛ ቅዠቷ የታደጋት ነበረች። ቀደም ሲል የስም ካርዷን እንደ ሕይወት መስመሩ ይዘው ነበር። አሁን ግን ስሟና መኖርዋ በልቡ ውስጥ የተቀረጸ ስለሆነ ያ ካርድ አያስፈልገውም ነበር። ሳጌ የማስታወሻ ደብተሩን ገጾች ስትገለብጥ እንባ ከዓይኖቿ ፈሰሰ። አንድ ውብ የፍቅር ታሪክ በፊቷ ተዘረጋ። ሆኖም ግን በጣም የራቀችው ያህል ተሰማት። በተስፋ መቁረጥ ስሜት ባህር ዳርቻው ላይ ስትዘዋወር ለዙክ እንዲህ የሚል የጽሑፍ መልእክት ላከች። ዛሬ ልገናኝ አልችልም። ጥሩ ስሜት እየተሰማኝ አይደለም። ይህ ቀደም ሲል ትጠቀምበት የነበረው ሰበብ ነበር። እሱ መልስ ይሰጣል ብላ በፍጹም አስባ አታውቅም ነበር። ነገር ግን በዚህ ጊዜ መልሱ የተለየ ነበር። ለኔማ በጣም ጥሩ ትመስያለሽ ሲል መለሰላት። ስልኳ ጠራ። ሳታስበው ከኋላዋ የተለመደ ድምፅ ስሟን ጠራ። ዞር ስትል ዙክ በአሸዋው ላይ ቆሞ አየችው። ድንጋጤው ወደ እፎይታ ተለወጠ። ሳጌ ወደ እሱ እየሮጠች በመሄድ በእቅፏ ውስጥ ተሰቀለች። እየተንሰቀሰቀች ይቅርታ ጠየቀችው። የተናገረቻቸውን ጨካኝ ቃላት እንደማታምንባቸውና ፈጽሞ እንዳልረሳችው፣ ፍቅሩም ከልቧ እንዳልወጣ ነገረችው። ዙክ እንደተረዳት ገለጸላት። በጸጥታ አይኖቹ ከቦርሳው ውስጥ በወረቀት መቁጠሪያዎች የተሞላ ማሰሮ አወጣ። እያንዳንዳቸው መቁጠሪያዎች የእሷን ትዝታዎች፣ ሊረሳቸው ያልፈለጋቸውን ጊዜያት እንደሚወክሉ ነገራት። እርስ በርስ ሲተቃቀፉም በዓይናቸውን ደፈነው። ስሜታቸውን መቆጣጠር አቃታቸው። በአቅራቢያው ተደብቀው የነበሩት ጓደኞቻቸው ደስታቸውን እየገለጹ ወደ እነሱ በመሮጥ የዚህን ውብ ጥንዶች እንደገና መገናኘት አከበሩ። ይፋዊ የፍቅር መግለጫ አያስፈልግም ነበር። ግዙፍ መድረክም አያስፈልግም። የያዛቸው ነገር ከዚህ በላይ የላቀ ነበር። የልባቸው እውነት ያልተናወጠና የማይገለጽ ነበር። እናም የሳጌና የዙክ የሐሰተኛ ጸጉር የፍቅር ታሪክ በዚህ መልኩ ተጠናቀቀ።
የፍቅር ታሪካቸው ድራማዊ ሊሆን ይችላል፣ ነገር ግን ሰብስክራይብ መጫን ግን እውነተኛው የደስታ ፍጻሜ ነው።